ሰላም ቡና ስኮላርሺፕ እና ይህን ቪዲዮ የምትመለከቱ በሙሉ ስሜ ሳሎን ፀሐይ ይባላል። በአርባ ምንጭ ዩኒቨርሲቲ በሚድዋይፈሪ የመጀመሪያ ዲግሪን በከፍተኛ ማዕረግ ማጠናቀቅ ችያለሁ። በትምህርት ቆይታዬም ሆነ ከዛም በኋላ በጤና ዘርፍ ውስጥ በነበረኝ ቆይታ ሴቶችም ሆነ ማህበረሰቡ በጤና ዘርፉ ላይ ከምርመራ፣ ሕክምና እንዲሁም ከመከላከያም ጋር በተያያዘ ዛሬም ድረስ የሚታገልበት ህብረተሰቡ በሳይንስም ሳይቀር ተስፋ የቆረጠባቸው መፍትሄ ያልተገኘላቸው ብዙ ችግሮች እንዳሉ መገንዘብ ችዬ ነበር። ነገር ግን እነዚህ ችግሮች እና የጤና ዘርፉን የሚመለከቱ ጥያቄዎች ሁሉ ትክክለኛውን አስተዳደር፣ እውቀት እና ትብብር ካገኙ መፍትሄ ያላቸው ችግሮች መሆናቸውንም በደንብ አምናለሁ። ለዚህም ነው ቡና ስኮላርሺፕ የሚሰጠውን ነፃ የትምህርት እድል ባገኝ በአጭር ጊዜ ውስጥ የሳይንስ እና የምርምር እውቀቴን በማዳበር እንዲህ ላሉ ህብረተሰቡ እጅግ ለተቸገረባቸው እና ሳይንሱም እስካሁን መፍትሄ ላላገኘለት የጤና ችግሮች እና ጥያቄዎች ላይ በመስራት ለማህበረሰቡ እውነተኛና ተጨባጭ ተግባራዊ መፍትሄ አመጣለሁ። እስከዛሬ ድረስ አካላዊም ሆነ ስነልቦናዊ ህመም ምንጭ ሆነው የቆዩ የጤና ችግሮች ከስራቸው በማጥናትና መፍትሄ በማዘጋጀት የጤና ዘርፉን አገልግሎት ለማሻሻል እናም ለማህበረሰቡ እረፍት ለመሆን እሰራለሁ። ይህን ስኮላርሺፕ እድል ባገኝ በመጨረሻም ይህን እድል ለእኔ የትምህርት ብቻ ሳይሆን ለሌሎች ተስፋ መመለስና የህይወት ማሻሻል የሚያስችል የለውጥ መንገድ መሆኑን እያረጋገጥኩኝ ድምፃችሁን እና ድጋፋችሁን እንድትሰጡኝ በትህትና እጠይቃለሁ። ውድ ጊዜያችሁን ስለሰጣችሁኝ ስላዳመጣችሁኝ አመሰግናለሁ።